ስንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ሞት ለማንም አይቀርም። የሰው ልጅ ሁሉ የመጨረሻ ዕጣ ፈንታ ነው። ነገር ግን የአንዳንዶች ድንገተኛ ህልፈት ልብን ክፉኛ ይሰብራል፣ እንደ ሀገርም ያስደነግጣል። ማራለሽ፣ ጉብላት ትፍሪና ዘናበይ በሚሉት ተወዳጅ የባህል ሙዚቃዎቹ በሚሊዮኖች ልብ ውስጥ የነገሰው በብዙዎች ዘንድ ሰሜ ባላገሩ እየተባለ የሚጠራው አንጋፋውና ተወዳጁ ድምፃዊ ሰማኸኝ በለው ባልታሰበና ድንገተኛ ሁኔታ ከዚህ ዓለም በሞት ተለይቷል። የሞቱ ዜና በማህበራዊ ሚዲያ ላይ እንደ ሰደድ እሳት ሲሰራጭ ማንም ሊያምነው አልቻለም። የቅርብ ወዳጆቹ፣ ልጆቹና ባለቤቱ በከፍተኛ ድንጋጤ ውስጥ ወድቀዋል። ከቆርቆሮ ሰፈር ተነስቶ የኢትዮጵያን የሙዚቃ ኢንዱስትሪ ያነቃቃው ይህ ታላቅ የጥበብ ሰው በመጨረሻዎቹ ቀናት ምን ገጠመው? ከዚህ ድንገተኛ ህልፈት ጀርባስ ምን አሳዛኝ እውነት አለ? የሰማኸኝ በለው የሞት መርዶ እንደተሰማ መላው የኢትዮጵያ የጥበብ ማህበረሰብ በሐዘን ድንኳን ውስጥ ተቀመጠ። በማህበራዊ ሚዲያዎች ላይ አድናቂዎቹ እንባቸውን መቆጣጠር አቅቷቸው ሐዘናቸውን ሲገልጹ ተስተውለዋል። የሙያ አጋሮቹም ይህን ያልተጠበቀ ክስተት መቀበል እጅግ ከብዷቸዋል። በሙሉ ጤንነትና በጥንካሬው ላይ እያለ በቅርብ ጊዜ ባደረበት ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ሕይወቱ ማለፉ እንደሚገመተው ብዙዎችን እንዴት የሚል ከባድ ጥያቄ ውስጥ ከቷል። የቤተሰቦቹን ሰቆቃ ማየት ልብን ያደማል። ከምንም ተነስቶ የሁሉንም ልብ መግዛት፣ ከባዶ ተነስቶ የሚሊዮኖች አራያ መሆን ማለት ምን ማለት እንደሆነ ማወቅ ከፈለጋችሁ የሰማኸኝ በለውን የህይወት ታሪክ ወደ ኋላ መለስ ብሎ ማየት በቂ ነው። ብዙዎቻችን ድምፃዊውን የምናውቀው በመድረክ ላይ በደማቅ ፈገግታው፣ በሚያምረው የባህል ልብሱና በሚያስጨፍረው ሙዚቃው ነው። ነገር ግን ይህ ስኬት በአንድ ጀንበር በቀላሉ የመጣ አልነበረም። ታሪኩ የሚጀምረው በ1995 ዓ.ም አካባቢ ነው። ወደ አዲስ አበባ ሲመጣ ኑሮ አልጋ ባልጋ አልነበረም። ራሱ በአንድ ቃለ መጠይቅ ላይ እንዳስታወሰው 1995 ቡልቡላ ገብቼ ያለሁኝ እኔ ስገባ ውሃ አልነበረም፣ መብራት ገብቷል። መኪናዬን ሳሪስ አቦ ቆምና የእንጨት ድልድይ ነበረች። ማታ ማታ በዛ ገባለሁ። በክረምት ከጭቃ በበጋ ከአቧራ እየታገለ መንገዱን በእንጨት ድልድይ እያቋረጠ ነበር የጥበብ ህልሙን ያሳደደው። ይሄ በጭቃ ውስጥ የሚራመድ ወጣት ከጥቂት ዓመታት በኋላ የኢትዮጵያን የሙዚቃ ኢንዱስትሪ በባህል ዜማዎቹ ጠቅልሎ እንደሚገዛ የገመተ ሰው ቢኖር ጠንቋይ መሆን አለበት። ሰሜ ድምፁን እያወፈረና እያቀጠነ አድማጭን በሚመስጥ አኳኋን የገጠሩን ህይወት፣ ፍቅርንና ማህበራዊ እሴትን ማቀንቀን ጀመረ። የልፋቱ ፍሬም ማፍራት የጀመረው ገና ከጅምሩ ነበር። ማንም ሊገታው በማይችለው ፍጥነት የሰማኸኝ በለው ስም በየቤቱ በየታክሲውና በየመድረኩ ማስተጋባት ጀመረ። የቆርቆሮ ሰፈር ወጣት የሀገር ኩራት ወደ መሆን ተሸጋገረ። የስኬቱ ዘመን ይፋ የሆነውና የዝና ማማ ላይ የወጣው ማራለሽ፣ ጉብላት ትፍሪና ዘናበይ የተሰኙት ዘመን ተሻጋሪ ስራዎቹ ለህዝብ ጆሮ በበቁበት ጊዜ ነው። እነዚህ ስራዎች ሰማኸኝ በለውን ከታዋቂነት አሻግረው የህዝብ ልጅ አደረጉት። በተለይም በዩቲዩብ እና በተለያዩ ዲጂታል መድረኮች ላይ በሚሊዮኖች የሚቆጠር እይታን ማግኘት ሲጀምር ከሀገር አልፎ በውጭ ሀገር ለሚኖሩ የዲያስፖራው ማህበረሰብ የሀገር ናፍቆት ማስታገሻ ሆነ። ነገር ግን ሰማኸኝ በለውን ልዩ የሚያደርገው ሌላ ትልቅ ምስጢር ነበረው። እሱም ማንነቱን አለመዘንጋቱ ነው። አብዛኛው አርቲስት ታዋቂ ሲሆን የከተሜነትን ስታይል ሲላበስ፣ እርሱ ግን ባላገሩ የሚለውን ስም በኩራት ተሸከመ። በመድረክ ላይ አጫጭር ሱሪዎችን ለብሶ ሲወጣ ብዙዎች ይገረማሉ። እርሱ ግን ይህንን ያደረገው ለፋሽን አልነበረም። ይልቁንም ቁምጣ መልበሴ ነገ ጠዋት አፈር ለሚበላው ገላው ለሚበሰብሰውና የሀገር የጀርባ አጥንት ለሆነው ለኢትዮጵያ ገበሬ ክብር ነው በማለት እውነተኛ የጥበብ ሰው መሆኑን አስመሰከረ። በዚህም ሰሜ ባላገሩ የሚለው ስም በመላው ሀገሪቱ ገነነ። በሙዚቃ ቪዲዮዎቹ ላይ እንደ አባ ኮስትር ሆኖ ሲተውንም ትወናንም ሆነ ዘፈንን በተመሳሳይ ጥልቀት እንደሚችል አሳየ።
ማንኛውም ታላቅ የስኬት ታሪክ የራሱ የሆነ ጨለማ ገጽ አለው። ወደ ከፍተኛው የዝና ማማ መውጣት ማለት ከታች ከሚወረወሩት ቀስቶችና እንቅፋቶች ማምለጥ ማለት አይደለም። ለሰማሂም በለውም ነገሩ ከዚህ የተለየ አልሆነም። የሰሜ ባላገሩ ዝና በመላው ሀገሪቱ ሲናኝ፣ ውስጥ ለውስጥ ግን ከባድ የሆኑ ፈተናዎች ማቆጥቆጥ ጀምረው ነበር። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ብዙ ጊዜ እንደምናየው አርቲስቶች የጥበብ ስራቸውን ለህዝብ ካደረሱ በኋላ ከስራዎቻቸው ይልቅ በህግ፣ በቅጂ መብትና በአሳታሚዎቹ ውዝግብ ሲጠለፉ ማየት የተለመደ ነው። ሰማኸኝም ከዚህ አዙሪት አላመለጠም። እንደሚባለውና ከተለያዩ የህግ መዝገቦች መረዳት እንደሚቻለው ሰማኸኝ የራሱን የጥበብ ላብ ለማስከበርና መብቱን ለማስጠበቅ ወደ ፍርድ ቤት አደባባይ መውረድ ግድ ብሎት ነበር። ይህ የህግ ትግል በኢትዮጵያ የቅጂ መብትና የኪነ ጥበብ የህግ ታሪክ ውስጥ ያልተለመደና ትልቅ አሻራ ጥሎ ያለፈ ክስተት ነው ይባላል። በሙዚቃው የሚያዝናናንን ያህል ከካሜራ ጀርባ ከሙዚቃ ነጋዴዎችና ካልተገቡ አሰራሮች ጋር የሚያደርገው ትግል እጅግ አድካሚና አሰልቺ ነበር። ይህ ሁሉ ጫና በአንድ ግለሰብ ጫንቃ ላይ ሲወድቅ ምን አይነት ስነ ልቦናዊና አካላዊ ጉዳት ሊያደርስ እንደሚችል መገመት አያዳግትም። ሰሜ ግን ለተመልካች ይህንን የውስጥ ቁስል አላሳየም። ሁሌም ያ ጀግናውና ፈገግተኛው ባላገር ሆኖ መታየትን መረጠ። የገጠሩን ማህበረሰብ ወክሎ በአደባባይ መቆም እንዳለበት ስለሚያምን ህመሙን ውጦ በጽናት ቆመ። በአንድ ወቅት በቴሌቪዥን መስኮት ቀርቦ በሰጠው ቃለ መጠይቅ ላይ በጤና ነው ያኖረኝ፣ እስካሁን ታምሜ አላውቅም፣ እግዚአብሔር ፈጣሪዬን አመሰግናለሁ በማለት ስለ ጤንነቱ በኩራት ተናግሮ ነበር። ጠንካራ ገላ፣ የማይነጥፍ ጉልበትና ሁሌም መድረክን የሚያንቀጠቅጥ አቋም የነበረው ሰው ድንገት ከውስጥ በሚመጣ የማይታይ ጠላት ይጠቃል ብሎ ማን ገመተ? እንደ ቅርብ ምንጮችና የሕክምና መረጃዎች ጠቋሚነት ከቅርብ ጊዜ ወዲህ ያልተጠበቁ የጤና እክሎችና የህመም ስሜቶች ቀስ በቀስ መሰማት ጀመሩ። ታላቁ አርቲስት በተደራረበ የህይወት ጫና፣ የፍርድ ቤት ውጣ ውረድና ባደረበት ድንገተኛ ህመም ምክንያት ወደ ሆስፒታል ለማምራት ተገደደ። ይህ ለቤተሰቦቹም ሆነ ለብዙዎቹ አድናቂዎቹ ጨርሶ ያልተጠበቀና ግራ አጋቢ ነበር። ምክንያቱም ሁሌም የጤናና የባላገርነት ጥንካሬ ተምሳሌት ተደርጎ ነበር የሚታየው። ማንም ሰው ታሟል ብሎ ለማመን ተቸግሮ ነበር። ሆኖም የሰው ልጅ ተፈጥሮ ከአቅም በላይ ሲሆንና በሽታ ድንገት ሲመጣ ያ ጠንካራ ባላገር እንኳን በሕክምና አልጋ ላይ ለመውደቅ ተገደደ። የሙዚቃው ዓለም ፈተናዎች፣ የረጅም ጊዜ የህግ ትግሎችና የውስጥ ዜና እክሎች ተደምረው የሰማኸኝን ታሪክ ወደ አሳዛኙና ወደ መጨረሻው ምዕራፍ አሸጋገሩት። የጥበብ ቤተሰቡም ሆነ መላው አድናቂው የመዳኑን ወሬ በተስፋ መጠበቅ ጀመሩ። ሐኪሞቹም የድርሻቸውን ጥረት አደረጉ። ነገር ግን ዕጣ ፈንታ ሌላ አስደንጋጭና ልብ ሰባሪ ዜና ከፊታቸው አዘጋጅታ ነበር። ሞት የራሱ የሆነ የጊዜ ሰሌዳ አለው። ነገር ግን የሰማኸኝ ብለው የመጨረሻ ቀናትና የሞቱ አጋጣሚ ለብዙዎች እንቆቅልሽና ልብ ሰባሪ ሆኖ አልፏል። የፍርድ ቤቱ ውጣ ውረዱና የሙዚቃው ኢንዱስትሪ ጫናዎች ሲያደክሙት የነበረው ሰው በድንገተኛ ህመም ምክንያት ሆስፒታል መግባቱ ሲሰማ አድናቂዎቹ እንደ ቀላል አድርገው ነበር የወሰዱት። ምክንያቱም እሱ ራሱ በአንድ ወቅት የቴሌቪዥን ቃለ መጠይቅ ላይ በበሽታ ሆስፒታል ገብቼ አላውቅም፣ ፈጣሪ ይመስገን ጤነኛ ነኝ ሲል በኩራት ተናግሮ ነበርና። ነገር ግን ከሆስፒታል በሮች ጀርባ ያለው እውነታ እጅግ አስፈሪ ነበር። የቅርብ ምንጮች እንደሚያስረዱትና የሕክምና መረጃዎች እንደሚያመለክቱት ድምፃዊው ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቷል። ይህ ህመም በትክክል ምን እንደነበርና እንዴት በፍጥነት ጤናውን እንዳጠፋው በተለያዩ አካላት ዘንድ የተለያዩ ግምቶች ይሰጣሉ። አንዳንዶች በህግ ክርክሩ ምክንያት የመጣ ከፍተኛ የደም ግፊትና ጭንቀት ነው ሲሉ፣ ሌሎች ደግሞ ያልታሰበ የውስጥ ደዌ እንደሆነ ይገምታሉ። ቤተሰቦቹና ሐኪሞቹ ህይወቱን ለማትረፍ ከፍተኛ ጥረት ቢያደርጉም ጤናው ግን በሚያሳዝን ሁኔታ ወደ ባሰ ደረጃ እያሽቆለቆለ ሄደ። አብዛኛው ኢትዮጵያዊ ይድናል፣ በድጋሚ በመድረክ ላይ በቁምጣው እናየዋለን ብሎ ሲጠብቅ፣ ሆስፒታል ውስጥ ግን ታላቁ አርቲስት የመጨረሻ ትንፋሹን እየተነፈሰ ነበር። ይህ ድንገተኛ ክስተት ለሕክምና ባለሙያዎቹም ሆነ አብረውት ለነበሩት ወዳጆቹ ከፍተኛ ድንጋጤን የፈጠረና ማንም ያልጠበቀው የህይወቱ መቋጫ ነበር። ይህች ቀን በኢትዮጵያ የጥበብ ታሪክ ውስጥ በጥቁር መዝገብ የምትሰፍር አስደንጋጭ ቀን ናት።
ሰሜ ባላገሩ አረፈ የሚለው መርዶ በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት ሲሰራጭ ማንም ለማመን አልፈለገም። በተለይም 4 ልጆቹና ባለቤቱ ይህንን አሳዛኝ ዜና ሲሰሙ የገቡበትን የሐዘን ጥልቀት በቃላት መግለጽ አይቻልም። ባለቤቱና ልጆቹ የቤታቸው ምሰሶ፣ የሀገር ኩራት የሆነው አባታቸው በድንገት ከእጃቸው ሲነጠቅ አላመነውም። መቋቋምም ከብዷቸዋል። የጥበብ አጋሮቹ በሐዘን ድንኳን ውስጥ ሆነው እንባቸውን መቆጣጠር ሲያቅታቸው የሚያሳዩ ቪዲዮዎች መውጣት ጀምረዋል። የሞቱ አሳዛኝ ምክንያት በድንገተኛ ህመም መሆኑ ቢነገርም የተፈጠረበት ፍጥነት ግን የብዙዎችን አይምሮ አወዛግቧል። የሙዚቃ ቻናሎች፣ የዜና ማሰራጫዎችና የማህበራዊ ሚዲያ ገጾች በሰማይም በለው ፎቶዎችና በሚያሳዝኑ የሐዘን እንጉርጉሮዎች ተሞልተዋል። ያ በሐይቅ እስጢፋኖስ ዳርቻ፣ ያ በቆርቆሮ ሰፈር፣ ያ በሰከላ መድረክ ላይ ዘናበይ እያለ ሲያስፈነድቅ የነበረው ደፋር ባላገር ዛሬ በነጭ ጨርቅ ተከፍኖ ድምፁ ለዘላለም ተዘግቶ አረፈ። ይህ አሳዛኝ ታሪክ ለሁላችንም ትልቅና ጥልቅ ትምህርት ይሰጠናል። ስኬት፣ ዝናም ሆነ ገንዘብ ከተፈጥሮ ሕግና ከሞት ሊያስጥሉን አይችሉም። ነገር ግን በሕይወት ዘመናችን የምንሰራው በጎ ሥራ፣ ለሰው የምንሰጠው ፍቅርና የምንተወው የጥበብ አሻራ ከኛ ህልፈት በኋላ ለዘመናት ሲነገር ይኖራል። ሰማኸኝ በለው ያ ደፋር ቀልደኛና ጥበበኛ ባላገር የዘመናችንን የባህል ሙዚቃ ታሪክ ቀይሮ የራሱን ምዕራፍ ዘግቶ አልፏል። ለድምፃዊው ቤተሰቦች፣ ወዳጆችና መላው አድናቂዎቹ መጽናናትን እንመኛለን።